ይህ ሰው አይጦችን ያመልካል። ቤተሰቦቼ ናቸው። ስሙ ጋጄንደር ሲሆን የሚኖረው በሰሜን ምዕራብ ህንድ አይጦች በወረሩ ቤተ መቅደስ ውስጥ ነው። 25,000 አይጦች በየቀዳዳው ይተራመሳሉ፣ ጭንዎ ላይ ይዘላሉ፣ አልፎም ተርፎ የምሳ ሳህን ውስጥ ይውላሉ። እዚህ የመጣሁት ይህንን ቤተ መቅደስ ለምን እንደተሰራ ለማወቅና ራሴን ለመፈተን ነው። የትም እንዳትሄዱ። አሁን በራጃስታን ግዛት በሚገኘው አይጥ ቤተ መንግስት ልንገባ ነው። በሳምንት አንድ ጊዜ የሚበረውን ፕሌን ተጠቅሜ ከአካባቢው ጓደኛዬ ሹም ጋር መጣሁ። እኔም ጓደኛዬም ውስጥ ምን እንደሚጠብቀን ለማየት ጓጉተናል። ትልቅ ዱላ የያዘ ሰው ይታየኛል። ከመምጣታችን በፊት ያነጋገርነው የዚህ ቅዱስ ስፍራ ጠባቂ እየፈለግን ነው። ብዙ ጥያቄዎች አሉኝ። ጫማችንን እናወልቃለን፣ ምክንያቱም ቤተ መቅደሱ ውስጥ ጫማ አይፈቀድም። ታዲያ አይጦቹ ጫማችንን አይበሉም? አይ በፍጹም፣ ሙሉ በሙሉ ደህንነቱ የተጠበቀ ነው። ማለዳ 10 ሰዓት ጀምሮ ቤተ መቅደሱ ለህዝብ ክፍት ነው። ይህ የዓለማችን 8ኛው ድንቅ ቦታ ነው። ጋጄንደርና አማኞቹ ለአይጦቹ አይብ፣ ጣፋጭና ይህ ግዙፍ የወተት ሰሃን ይመግቧቸዋል። ሰዎቹ ይህንን ይጠላሉ። ወተቱን ጠጥተው ጤናቸው ጥሩ ነው። ልታሳየ ትችላለህ? አዎ እባክህ። በጣም የተቀደሰ ወተት ነው። የምን የእንስሳት ወተት ነው? የላም ወተት ነው። ከዚህ ወተት ሆድ ህመም አጋጥሞ አያውቅም? የለም። ምንም ችግር የለም። አይጦች በደርዘን የሚቆጠሩ በሽታዎችን እንደሚያስተላልፉ ይታወቃል። ብዙዎች ደግሞ በሚሊዮን የሚቆጠሩ ሰዎችን የገደለው አውሮፓውያን የጥቁር ሞት ወረርሽኝ ያመጡ እነርሱ እንደሆኑ ያምናሉ። የቆሻሻ አካላቸው ባክቴሪያዎች፣ ቫይረሶችና ቁንጫዎችን ያስተላልፋሉ። ወተቱን መቅመስ ትፈልጋለህ? አዎ በእርግጥ እኔ ሂንዱ ነኝ። በጣም የተቀደሰ ነው። ምንም አልፈራም። ከምንም በላይ በሂንዱይዝም እተማመናለሁ። ይህ ጓደኛዬ ነው። ለመሆኑ ከተዋወቃችሁ ምን ያህል ጊዜ ሆናችሁ? ከ20 ዓመት በላይ። 20 ዓመት? ስለ እሱ ንገረኝ። የካርኒማታ ቀጥተኛ ተወላጅ ነው። የ50ኛ ትውልድ አምናለሁ። 5 ወይም 50። እዚህ ስገባ መጀመሪያ ያስተዋልኩት ሽታው ነው። አየሩ ላይ የሚከረፋና የሚጣበቅ ሽታ አለ። የአይጥ ሽታ ይመስለኛል። አይ እዚህ ምንም ሽታ የለም፣ በሽታም የለ፣ ግን ሽታ አለ። እኔ የአይጥ ሽታ እየሸተተኝ ነው። ለእርሱ ግን ምንም አይደለም፣ ለምደውታል። ይህ ቤተሰቤ ነው። ካባ እንላቸዋለን። ቤተሰቦችህም ማየት እችላለሁ? አዎ እሺ። በመቅደሱ ውስጥ ስንት አይጦች አሉ? አይቆጠሩም። ምናልባት 100,000። የመሬቱን አዳራሽና ግድግዳውን ሞልተውታል። ምንም መገመት አይቻልም። በዚህ መቅደስ ውስጥ ያሉ እያንዳንዱ ትንሽ ክፍል በአይጦች የተሸፈነ ነው። ይህንን ተመልከቱ። ስለ አይጥ ሳስብ ወደ አእምሮ የሚመጣው የኒውዮርክ የምድር ውስጥ ባቡር ውስጥ ወይም እቤት ውስጥ ያለው የቆሻሻ ማጠራቀሚያ ነው። እዚህ ግን ያመልኳቸዋል። በጣም የሚገርም ነው። ጋጄንደር አይጦቹን ቤተሰቦቼ እያለ ለምን እንደሚጠራቸው ግራ ገባችሁ? የሞቱት ወላጆቹ ደግሞ ተወልደው እንደመጡ ስለሚያምን ነው። እነዚህ አይጦች የዚህ አካባቢ ሰዎች ተወላጆች እንደሆኑ ይናገራሉ። ይህ እምነት በመቶዎች ለሚቆጠሩ ትውልዶች ሲተላለፍ የቆየ ሲሆን ዛሬም በጠንካራ ሁኔታ ይቀጥላል። እንግዲህ እዚህ ያለው ህይወት ይሄ ነው። ወለል ላይ ቁጭ ብለህ ከአይጦች ጋር መዝናናት፣ የአይጦች እግር በቆዳ ሲራመድ መስማት ያስጠላል። ነገር ግን ይህ ልዩ እድል ምልክት እንደሆነ ተነግሮኛል። እኔ ደግሞ ባህልን ማክበር ወዳለሁ። እንግዳ ስሜት አለው። እግርህ ላይ ይጣበቃሉ። አይጦቹን አትበሏቸውም? አይ ምክንያቱም እነዚህ ቤተሰቦቻችን ናቸው። ይህ ቦታ ለምን ቅዱስ ሆነ? ሚስጥሩን ለመረዳት አፈታሪኩን ማወቅ አለብን። ቤተ መቅደሱ ለካርኒማታ የተሰጠ ነው። እርሷ የኃይልና የድል ሂንዱ አምላክ ናት። ታሪኩ እንደሚለው ካርኒማታ የሞት አምላክን የሞት ተከታዮችን ነፍስ እንዲመለስ ስትጠይቀው ጥያቄዋ ተቀባይነት አግኝቶ እንደ አይጥ እንዲወለዱ ተደረገ። ከዚያም ጊዜ ጀምሮ ይህ ቤተ መቅደስ ለቻርና ጎሳ አባል በጣም አስፈላጊ ከሆኑ ቦታዎች አንዱ ሆኗል። አሁን ወደ ዋናው የቤተ መቅደሱ ክፍል እየገባን ነው። ከበስተጀርባ ያሉ ሰዎች በሙሉ ለአይጦች ጸሎታቸውን ለማድረስ ወደፊት ለመጋፋት እየሞከሩ ነው። ወደፊት ለመቅረብ በኃይል መጋፋታቸው ያስደንቃል። እዚህ ውስጥ በጣም እየተጨናነቀ ነው። ይህ ዋናው መቅደስ ነው። ሰዎች መጥተው ወደ ካርኒማታ ይጸልያሉ። ሰዎች አይጦች ሲያዩ ምን ይሰማቸዋል? በጣም የታደሉ እንደሆኑ ይሰማቸዋል። እንደ በረከት ነው። በሁሉም የህንድ መቅደሶች ውስጥ እንደ ህዝቡ ብዛት ለ2 ወይም ለ5 ሰከንድ ያህል ብቻ ለመመልከት ወረፋ ይያዛል። ዓላማቸው አማልክቱን አይተው ምኞታቸው መናገር ብቻ ነው። አሁን ምን እየተደረገ ነው?
ይህ ዓለም አቀፍ ታዋቂ መቅደስ ነው። ልዩ ሰዎች እዚህ ይጸልያሉ። ይህ በህንድ ውስጥ በጣም ትልቅ ፋኖስ ነው። በየዓመቱ ይበራል። ይህ የበረከት ሥርዓት ነው። ይህ መቅደስ 600 ዓመት ያስቆጠረ በጣም ልዩና ዝነኛ ነው። እኔ እየረገጥኩ ያለው የአይጥ ቆሻሻና ጥራጥሬዎች ቆሻሻ ቦታ ነው። ይህ የአይጥ መቅደስ ብቻ ሳይሆን የበረሮ መቅደስ ጭምር ነው። ቦታው ፍጹም አጸያፊ ነው። ሁሉም ሰው ውስጡ ላይ ያለውን አምላክ ለማምለክ እንዴት እንደሚመጣ ማየት ትችላላችሁ። ሰዎች እነዚህ ከ20 ሺህ በላይ በሆኑ አይጦች ተከበዋል። ስለ አይጥ ሳስብ ወደ አእምሮ የሚመጣው ቆሻሻ፣ ጥላቻ፣ መጥፎ ሽታና ሽታ ነው። እዚህ ግን ሰዎች አቅፈዋቸው አብረዋቸው ይኖራሉ። በጣም እብድ ነው። አንዳንዴ በድንገት አይጥ ይሞታል። ትረግጠዋለህ? አዎ ረግጠዋለሁ። እና በምትኩ ከብር የተሰራ አይጥ ለአምላኩ እንሰጣለን። ይቅርታ፣ በህንድ ውስጥ አይጥ የሚያመልኩ እናንተ ብቻ ናችሁ ወይስ ሌሎችም ያደርጉታል? ይህ ብቻ ነው ያለው መቅደስ፣ ምክንያቱም እነዚህ የኔ ቤተሰቦች ናቸው። በመንገድ ላይ አይጥ ብታይ ምን ታደርጋለህ? ታነሰዋለህ? የውጭ አይጥ እዚህ አይመጣም። አንዳንድ ጊዜ እዚህ ከመጣ ይነከሳል ወይም ይገደላል። በፍጹም አይቀላቀልም። ስለዚህ ቦታ የሚገርም ነገር አይጦቹ ከሰዎች ጋር መቀራረባቸው ነው። በቀጥታ ከእጃችሁ ይበላሉ፣ ትከሻችሁ ላይ ይወጣሉ፣ ወይም ዝም ብለው ከአንተ ጋር ይቆያሉ። ባታምኑም እነርሱ የነከሱን ምግብ መብላት እንደ መልካም ዕድል ይቆጠራል። እዚህ በስተጀርባ ኩሽና አለ። በሺዎች የሚቆጠሩ አይጦችም ተከቧል። በኩሽናው ወለል ላይ በመቶዎች የሚቆጠሩ አይጦች አሉ። በሩ ላይ እንኳን አይጦች አሉ። ይህ የመቅደሱ ኩሽና ነው። አይጦቹ አሁን ምግብ እየበሉ ነው። እኛም እንዲህ ነን። እነዚህ ቤተሰቦቼ ናቸው። ስለዚህ አብረን እንበላለን፣ አብረን እንተኛለን። ምንም ችግር የለውም። የአይጥ ተወዳጅ ምግብ ምንድን ነው? እንደ ፍራፍሬ፣ ስንዴና ባጃራ ያሉ ጥራጥሬዎች። ስትተኛ አይጦቹ አልጋህ ላይ ከአንተ ጋር ይተኛሉ። አዎ፣ ምንም ችግር የለም። ከሰዎች የሚመጣ መባ ሲሆን ለአይጦቹ ለሰዎቹም መልሰው ይከፋፈሉታል። ስለ ንጽህናው ማሰብ ይከብዳል። ይህ ሰው በደቂቃ 20 ያህል ምግብ ያድላል። የሚገርም ነው። በሩ ላይ የሚለምኑትን ሰዎች ተመልከቱ። ለካርኒማታ መባ እየተገፋሁ ነው። ከጾለው በኋላ ለሁሉም ሰው መባ እንሰጣለን። ይህ በጣም ቅዱስ ነው። ከአይጥ ቤተ መቅደስ በስተጀርባ ባለው የአሮጌ መንገድ ላይ ነን። በየቦታው አይጦች ይታያሉ። አይጦቹ የሚጠጡት ውሃ አለ። በየቀዳዳው ሁሉ ይሽሎከለካሉ። ካጄንደር በዚህ በአይጥ መቅደስ የጀርባ ክፍል ውስጥ እንደሚተኛ እየነገረኝ ነው። እስቲ እንየው። እዚህ ነው የምተኛው። እኛ ካህናት እዚህ ወለል ላይ እንተኛለን። ወለሉ ላይ ነው የምተኙት? ወለሉ ላይ የአየር ማቀዝቀዣ አለ። አሪፍ ነው። አሁን ወደ ላይኛው የአይጥ መቅደስ ሚስጥራዊ ክፍል እየወጣን ነው። እዚህ ብዙ አይጦች አሉ። ተመልከት። እዚህ በብዛት አሉ። አዎ፣ እዚህ በላይኛው ክፍል በየቦታው አይጦች ተሞልተዋል። በሚስጥራዊ መስኮት በኩል እያለፍን ነው። በጣሪያው ላይ ያለው እይታ በጣም አስደናቂ ነው። ሽታውን በድንገት ጠፍቷል። ይህ መቅደስ 600 ዓመት ያስቆጠረ ነው። አባቶች ከረጅም ጊዜ በፊት ነው የከፈቱት። እዚህ ወደ ፓርቫቲና ሺቫ ትጸልይ ነበር። ጀንበር ስትጠልቅ የዚህ መቅደስ የላይኛው ክፍል ውብ ነው። ወደ ታይ ስወርድ አይጦቹ ልረግጥ ምንም አልቀረኝም። እዚህ ከሚኖሩ 25,000 አይጦች መካከል ከሁሉም በላይ የሆነው አንድ አይጥ አለ። እርሱም የካርኒማታ ነፍስ እንደሆነ የሚታመንበት ነጩ ካባ ነው። ለማየት ከታደልክ ትልቅ ዕድልና በረካ ይመጣል ተብሎ ይታመናል። ምንድን ነው? ነጩ አይጥ። አዎ፣ ነጩ አይጥ። ነጩ አይጥን ስታይ ምን ይሰማሃል? መልካም ዕድል ነው። እሷ በጣም ታስደስታለች። ጉብኝቱ ይሳካል፣ ቤተሰብም ጤናማ ይሆናል። ትልቅ በረከት ነው። ነጩን አይጥ በማየቴ በጣም ደስ ብሎኛል። ምክንያቱም ትላንት ማታ ከአባቴ ስነጋገር እዚህ መቅደስ መጥቶ እንደነበረና ነጩን አይጥ ካየ የታደልክ ነህ ብሎኛል። ሽታውን ከዚህ በላይ መቋቋም ስላልቻልኩ ስለዚህ አይጥ መቅደስ የበለጠ ለማወቅ ከጋጄንደር ጋር ወደ ውጭ እየወጣሁ ነው። እዚህ ማደግ ምን ይመስላል? እናም ስለ አይጦቹ አስፈላጊነት መቼ መጀመሪያ ወክ ከልጅነት ጀምሮ ከቤተሰቡ ጋር መቅደሱ ይመጣ ነበረ። ስርዓቱንም ይከተል ነበር። እያደገ ሲሄድ ከእነርሱ ጋር በጣም ተላመደ። አሁን ደግሞ ከመቅደሱ ካህናት አንዱ ሆኗል። በመቅደሱ ውስጥ ስንት ካህናት አለ? ካህናቱ በየወሩ ይቀያየራሉ። ምክንያቱም እያንዳንዱ ሰው አምላኩን የመንከባከብ እድል ያስፈልገዋል። ጋጄንደር ያደገበትና በአሁን ጊዜ ቤተሰቡ ወደሚኖርበት ቤት ወስዶናል። እንደ መንገደኛ ሃይማኖታቸውን ማክበር፣ ለመረዳት መሞከርና ጥያቄያችንን መጠየቅ በጣም አስፈላጊ ነው። እኔም እስካሁን ያደረግኩት እሱን ነው። ነገር ግን በጣም አጸያፊ መሆኑን መካድ አልቻልኩም። ይህ የእኔ የግል አስተያየት ነው። ቦታው በአይጦች ተወሯል። ሰዎች አብረዋቸው ይላሉ፣ ይጠጣሉ።
እነርሱ ደግሞ የቆሻሻ ፍጥረታት ናቸው። ቆሻሻ መሆናቸውን መካድ አልችልም። ቢሆንም ግን ሚስቱ ሻይ ልታዘጋጅልን ስለፈለገች ሻይ እየጠጣን ጥቂት እንዝናና። ሻይና መዝናናት። በጣም አመሰግናለሁ። ልጆች አሉ? 2 ሴቶች ልጆች። ሴቶች ካህን መሆን ይችላሉ ወይስ ወንዶች ብቻ? ወንዶች ብቻ። ይህ የመቅደሱ ባህል ነው። ያለ አይጦች ህይወትን ማሰብ ትችላለህ? አይ በፍጹም ያለ አይጦች መኖር አይቻልም። ምንም እንኳን ወደዚህ አይጥ መቅደስ ደግሜ ባልመለስም እዚህ የሚያመልኩትን አከብራለሁ። ቪዲዮ እንደተዝናናችሁበት ተስፋ አደርጋለሁ። ሀሳባችሁን እስኪ ንገሩኝ። አይጥ የሚያመልክ ሰው በጣም እኔ ገርሞኛል። በጣም ቪዲዮን ሳይው በጣም ተገርሚያለሁ። ሀሳባችሁን ፈልጋለሁ፣ ኮሜንት ላይ ጻፉኝ። እና በዚህ ቻናል የትራቭል ቪዲዮዎች እንደነዚህ ያሉ ቅውጥ ያሉ የትራቭል ቪዲዮዎች እንዲቀርብላችሁ ከፈለጋችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ፣ ኮሜንት ውስጥም ገብታችሁ ንገሩኝ። ቪዲዮ ከተመቻችሁ መስተካከል ያለበት ካለ እንዳስተካክል ንገሩኝ። በቀጣይ ቪዲዮ እንገናኛለን። የማንዞረው ዓለም የለም።